በዚህ ጉዳይ ላይ ካላሉ ለምሳሌ ባለፈው ታሪካችን ይስማማሉ ሌላ ነገር ከወያኔ ጋር እኔ ስለ ወያኔም የሚወሩ ነገሮች በአብዛኛው ውሸት ናቸው ለምን በል ወያኔ ገርፎት ሰቅሎት እንዲያርጎት የሚለው ነገር ውሸት ነው እኔ ቢያንስ 7 ወይ 8 ጊዜ ታስሬያለሁ በወያኔ ያ ትክክል ነው አንድም ጊዜ ግን እንዲያርጎ ዝምብን ከላይ ላይ እሺ ያለ ሰው የለም አልተመታውም አልተገረፍኩም ምን አላልኩም አለፈ ህወሓት እስር ቤት በነበርኩበትም ጊዜ እኔ እውነት ለመናገር ከሆነ በማንነቴ አንድ ቀን አዋርዶኛ አቅ ማንነቴን አንቋሸው አቅ እውነት ነው ይሄ እውነት መናገር ስለሚያስፈልግ አሁን ያለው መንግስትስ ማንነቱ አሁን ያለው ግን ያንቋሽሻል ለምሳሌ ብዙ ቦታ ላይ ዶክተር አብይ ለምሳሌ አሁን ተነስተው ዶክተር አብይ እንደዛ አይሉ በሱ አማካኝነት እሱ የሚደግፋቸው ሚዲያዎች የኦሮሞን ማንነት የሚያንቋሽሹ ናቸው እውነት ለመናገር ይሄን ብዙ ቦታ በሰልፍ መልክ ሲገለጽ በምን መልክ ሲገለጽ እዚህ ከተማ ውስጥ ሲገለጽ ሌሎቹ ከተማዎች ውስጥ ሲገለጽ መንግስት ደግሞ ያንን ሲንከባከባቸውና የተለየ ቦታ ሲሰጣቸው ኦሮሞ ግን በማንነቱ ምክንያት ጥቃት ሲፈጸምበት ለምን ይሆናል ብሎ በሚልበት ጊዜ ግድያና ሞት ነው እየተረፈ ያለው እንደው ይሄኛውን በዚሁ እንትን